አይኔ እየጠበቀ እናናድር እንዴ ስጦታን ከመስጠታችን በፊት ማለት ትንሽ ጓገጥ አሁን ለማናደድ አንደኛ ነኝ ብናናደደው ምናምን ብዬ ባላ እስካው በጣም ነው የቸኮልኩት። ወላሂ እስካው በጣም ነው የቸኮልኩት። እኔ በስሜ ከተሰራልኝ አብዳለሁ። አርሰናል ከሆነ ነው የምለው። አርሰናል እንደዚህ ነው። አርሰናል ከሆነ አርሰናል ያሉት እኮ ጨጓራን ነው። የጨጓራን በፊት እኮ ነው እንግዲህ አርሰናል ደጋፊ እና የሚካበደው በዚህ ጊዜ ደግሞ መድፍ ብቻ ነውና መድፈኞቹ የአርሰናል ይሆናል ብዬ አስባለሁ። ተረቃየነ አዎ ብዙ ሰዎች ንጉስ ይስል ንጉሱ ማለት ትርጉሙን አታውቁም ይላሉ። በቃ ሙሉ ሲሆን ማለት ንጉስ መንግስት አሁን ለምሳሌ ንጉስ የሚባለው ለምን እንደሆነ ታውቃላችሁ? መሪ ሲሆን አይደል? የሁሉም መሪ እና ለኔ ለልቤ መሪ ስለሆነ ንጉስ ያልኩት በዚህ አጋጣሚ እና የቦርጩን ጉዳይ ደግሞ ብዙ ታነስታላችሁ። እኔ ከወደድኩት ዝንጀሮም ትሆነ አይደለ ተረቱ አይመለከታችሁም። ቦርጭ አትበሉ፣ አታሳቁትኝ። አወዳዋለሁ ምክንያቱም እሱ ለአንድ ሰው ነው መሆን የሚችለው። እኔ ከተመቸኝ የነገን ማወቅ ፈለኩ መጪውን ማየት ናፈኩ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቻችን እንደምን አላችሁ? ደህና ናችሁ? እኛ ያለን ደህና ነን አልሐምዱሊላህ። ሁላችሁም ባላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ያው እንግዲህ ዛሬ ለሁለተኛ ጊዜ ስጦታ ይዤ መጥቻለሁ። እኔም ማሊያ ለብሼ አህሙም ማሊያውን ለብሶ እስኪ አይጥና ድመት ነን የምናየው ይሆናል። አህሙ እንዲናገረኝ አልፈልግም ባይዘው ማለት ነው። እናንተ መመስከር ትችላላችሁ። በዚህ አጋጣሚ ደግሞ ሄሉ ወደኋላ ስመለስ ሄሉ ገምቱ ብላ ነበርና አብዛኛው ሰዎች ገምታችኋል። ያወቃችሁም አላችሁ ያላወቃችሁም አላችሁና ግን ባይዘው ማሊያ ያምርብኛል አይደለ? አምርብኝ አመሰግናለሁ። እና እስኪ በማሊያ መጥቻለሁ እላችኋለሁ። ያው እንግዲህ ለአህሙ የምንሰጠው ይሆናል። ደውዬለታለሁ እየመጣ ነው። በድጋሚ ባለማሊያው በጣም እናመሰግናለን። በጣም ብዙ ቤተሰቦቻችን እነሱ ታስቆናላችሁ ከምላችሁ በላይና ሁሌም እንዲያምርብን እንድንወቅ ታደርጋላችሁና ሁላችሁንም አላህ በጀነት ቤት የሚያሳምረና የሚያስውበን ያድርገን። በጣም አመሰግናለሁኝ። በሌላ ተጨማሪ ደግሞ አዲሱ ቤቴ በጣም ሞቅ ያለ ነው። ሰብስክራይቡን ከ1200 በላይ እየሆነ ነው። ከአንድ ሺህ አልፈናልና በጣም ደስ የሚል ፍቅር ነው ያሉትን ሁላችሁም ሰብስክራይብ የምታደርጉ ይሆናል። በተሻለ ነገርና በጥሩ ነገር ደግሞ የምንገናኝ ይሆናል። ሁላችሁም ቤቱ ጋር የተቀላቀላችሁ ቤተሰብ ሁኑ። ከዚህ በፊት ልክ እንደነበርና አሁንም አብረን የምንሆን ይሆናል ኢንሻአላህ። መጪው ጊዜ ደግሞ የኛ ብቻ ነው የሚሆነው ኢንሻአላህ። ሁላችሁም እስከ መጨረሻ ድረስ አብራችሁ ተከታተሉ። አሁን እስከሚመጣ ድረስ በማሊያ እንዲሉን እንደዚህ ያለ አሁን የምንጠብቀው ይሆናል። እንደውም አንድ ነገር ምን አሰብኩ መሰላችሁ? ማለት እኔ ራሴን ስጠይቀው የነበረ ነገር አለ። አህሙ ለምንድን ነው ያልመጣው? የባለፈው ምናምንና አብረን የምንጠይቀውናል። ብዙ ሰዎች ለምን አልሄድክም ምናምን ስትል ነበርና አህሙ ግን እኔ የምደግፈውን ክለብ ቢደግፍ ሁሌም ጥሩ ይሆን ነበር። የወተት ወጪ ቀንስለት ነበር። ጨጓራውን እያመመ ወተት ስለሚጠጣ እና ቤተሰቦች እንዲህ እያልን እስኪ አህሙም እየመጣ አይደለም እያስቆየና መሰለኝ በቃ ሲመጣ የምንገናኝ ይሆናል። አይኔ እየጠበቀ እናናድር እንዴ ስጦታን ከመስጠታችን በፊት ማለት ትንሽ ጓገጥ አህሙን ለማናደድ አንደኛ ነኝ ብናናደደው ምናምን ብዬ የምርን ያስደነገጥከኝ yes አይንሽን ሊይዝ አሰብኩኝ። አንቺ ደግሞ ትላንትና ይዘሽኝ አይደለ ባለፈው። ስለዚህ አይንሽን ከሚይዝ ሰው ባለበት የምር የምደነግጠው ለምንድን ነው? ምን ካሜራማን ሰው ብለሽ ነው? ኧረ አይደለም እኔ አላልኩም። እዚህ ሰው ሁሉ መኪኖች ነው ፓርኪንግ አለ። ግን ለምን ደነገጥሽ? ልንገርሽ ደንጋጣ ሰው ስለሆንሽ ቀልድ አያስቅም። ወደ ጉዳይ እንግባ። እሺ በጣም ነው ወራም ባላ ስካርፕ ትኩነታ ባርሳ ፈኪላን 19 ቁጥር ባርሳ አይቻለሁ ቪዲዮ ግን
ያማልን ልመርጭ ካልሽ ያማልን ደግሞ ወዱ ታውቂያለሽ እንዴ? ትወጂዋለሽ። አይ ነው ግን ያማል አሁን 10 ቁጥር ቢሆንስ ሲቀየር ብለህ ነው? ችግር የለም እንዴ ሌላ 10 ቁጥር እገዛለሁ። ይሄ ምንድን ነው? ይቀመጥ ከመቸኝም ሌላ 10 ቁጥር እገዛለሁ። ኦኬ አይ ለማንኛውም በጣም ያምር ነበረ። ወይ ለምንድን ነው ያልመጣው? እንለፈው ማለት ጃምፕ እንበለው ወሬው አይ በቃ አልተመቸኝም። እንደዛ ለምንድን ነው ያልተመቸኝ? ልመጣለሁ ምናምን ብለህ ነበር። ከዛ ብዬሽ ነበረ። ከዛ የሆነ ነገር ትዝ አለኝና የሆነ ነገር ብቻ አይ ነው። እሺ በቃ ይቅርታ አልተመቸኝም። ስላልተመቸኝም እና ስጦታውን እኔ ስትራቹ ላድርገው። ያንተን ከለመቸ ምን ያውቀዋለሁ? ይሄ ስጦታ ሰው ነው አይደል? ሌላ ስጦታው ሰው ባይሰጠው ኑሮ ማለት ነው። በጣም ሰው ስለሰጠው ለልብሱ ራሱ ቦታ ኖረኝ፣ ለክለቡ እንኳን ትንሽ ቦታ ኖረኝ ሰው ስለሰጠ። የምን ክለብ ነው? እኔ እሺ ቆይ አይ ቪዲዮ አይቻለሁ። በእርግጥ ግን አንተ ምን ደጋፊ ነህ? እኔ ያው የአርሰናል ደጋፊ ነኝ። አንደኛ ማለት ነው። ዩናይትዶች ናቸው በእሱ እናውቀዋለን፣ ወተት የሚጠጡት። አንደኛ የአርሰናል ነው፣ ሁለተኛ ደግሞ የባርሳ ነኝ። ባርሳን ትወዳለህ? እኔ ስለወደድኩ ነው። እኔ አማርኮ አባቴ እንዴት ነው የሚለው? አሌታ ኧረ አላህም ፍርድ ምን ያጎምሽል ትበል እንዴ? እሺ ስጪኝ። እሺ በነገራችን ላይ ኮሜንት አንብቤ ነበር፣ የገመተ ሰው አለ። ስጦታዬ ባላ እስካሁን በጣም ነው የቸኮልኩት። ወላሂ እስካሁን በጣም ነው የቸኮልኩት። እኔ በስሜ ከተሰራልኝ አብዳለሁ። አርሰናል ከሆነ ነው የምለው። አርሰናል ከሆነ አርሰናል ያሉት እኮ ጨጓራ ነው። የጨጓራን በፊት እኮ ነው እንግዲህ አርሰናል ደጋፊ እና የሚካበደው በዚህ ጊዜ ደግሞ መድፍ ብቻ ነው እና መድፈኞቹ የአርሰናል ይሆናል ብዬ አስባለሁ። ወላሂ የምሬን ነው የምልሽ። ወይኔ ጉዴ! እና አድርጌ እንጣ። እሺ አብቆኝ እዚሁ ጋር ነው ማረገው። ባይዘው ፈኪ ብቻ እንዳታይኝ ዞረናል። አረ ዞራለሁ። ቦርጬ አይደለም መስላንትና የሆነ ቦታ እየሄድን ማለት ነው። ላወራ ነበረ። አይ ምንድን ነው ስላወራክ ካሜራ ማለት ከዛ የሆነ ስልክ ላውድ አድርጎ ስልኩን አነሳውና መኪና ላይ እየሄድን ነበረ። ሄሎ አለ አቶ አሙና አለ የቦርጭ ማጥፊያ ኦ ማይ ጉድነስ አሙ ይላል። አንቺ ራስ ወረካላኝ ቁረጫት ሲቲን በምርቃት ከነ መኪና እንዳይገጭሽ። አንቺ ድሮም የተገጨሽ ሰው ነሽ፣ የባሰ እንዳይገጭሽ። አረ በጣም ነው የሚያምረው። አንቺ በህይወቴ በነገራችን ላይ አርሰናል ስለሆነ በጣም ደስ ብሎኛል ጋይስ። የምሬን ነው፣ ማመን አልቻልኩም። ማለት እንዴት መሰላችሁ? በጣም ወደው ክለብ ነው። ማሊያ ደግሞ ዛሬ ነገ ገዛለሁ እያልኩኝ እያሰብኩኝ ነበርና ከዛ በኋላ ምን ተፈጠረ መሰላችሁ ውድ ቤተሰቦች? አልገዛውም እና ይሄን ስጦታ የሰጠን ሰው እየፈለገ ስለነበረ ወላሂ በይ መኪና ውስጥ ላይ ማለት ነው ስልኩን ለወደ አድርጎ ሲያወራ አሙ ወርጭ ማንቻት አረቀልኝ እንደዚህ ተጀማመረ። አሁን ስራ ቦታ ነኝ አለ ነጠቅ አድርጎ ስልኩን እየዘጋበት ወደኛ ፊት አይደለም። እንዴት እሱ እንደዛ አፉን ከፍቶ እኔ መቼ አላዘዝኩም እኮ አላዘዝኩም። አይ ወላሂ ልንገርሽ፣ ምን እንዳዘዝኩኝ ልንገራችሁ። ይሄ እዚህ ጋር የሚታሰረው ነገር አለ የሚያልበው፣ ይሄ በላቢጣ ቦርጭ ባይዘው እየጠፋ ነው ጋይስ። አሁን ጂም ስለገባው ማለት ነው። ባይዘው በነገራችን ላይ ጋይስ ወላሂ ሀቂቃውን ልንገራችሁ፣ ባለፈው ጂም ልገባ ነው አልኳት። ከዚህ በፊትም ብላኛለች እና በሷ ምክንያት ነው ይሄ ቦርጭ የመጣው። ልንገራችሁ ምን አለች? ጂም ልገባ ነው አልኳት። አይ ሻዋርማ ካልጋበስከኝ አለች። እሺ እኔ ልክፈልና አንቺ እኔ ጂም መግባት አለብኝ። ሰዓቷ ስለ 3 ቀን ጅማ ልሄድኩም አለ። ከዛም በኋላ እኔ ሻዋርማ ጋብዘኝ ስለነው እኔ እኮ ብር ችግር አይደለም ግን አብረን ሄደን እንብላ ነበር አልኩ። ከዛ ደጃፉ ጋር ጥሎኝ ሄደ። ግን ይብላኝ ላንተ እኔ ግን ጓደኛ ልንገርሽ ቆይ
አብረን አሁን እኔን ከጂም ልታስቀረኝ ነው እና ከጂም መቅረት ደግሞ አልፈልግም። ስለዚህ አልፈልግም። ኖ እኔ ለዓላማ ነው ጂም የገባሁት። አዎ ሁሉ እሄዳለሁ። ዛሬ ግን ምን አገባኝ ያልኩህ ሰተር አትሄድም። ሰዓት ኧረ እባክህ ወላሂ አልሰማህም። ኧረ እባክህ እና ምን ልትሆኝ ነው? ወላሂ አልሰማህም። እና ጂም ልታስቀረኝ እና ምን አገባኝ? ከዛ በኋላ ቆይ ልጨርስላችሁ ይሻል። እስከ 3 ሰዓት ድረስ ክፍት አይደል? 12 ሰዓት ምን ድረስ ትችላለህ? እስከ 3 ሰዓት ክፍት ትላለች እንዴ? የሚዘጋው 3 ሰዓት ነው። እሺ አይሆንም። እሺ ልንገራችሁ ጋይስ። ለማንኛውም ምን አልኳት? ጂም ልገባ ነው ስል እኔን ጂም ላለማስገባት ብላ ምን አደረገች መሰላችሁ ጋይስ? እኔም ጂም ላለማስገባት ብለሽ በቃ ኦኬ ሀቂቃውም ሊሆን ይችላል እኔ ቦርጫም ወንድ ነው የምፈልገው አለችኝ። እምወደው ታስጠለኛለህ ቦርጫም ካልሆን ካልኩኝ። ከዛ በኋላ እንዴ እኔ ግዴታ እሷ እንድትወደኝ ብዬ ቦርጫም ራሴን አደረኩኝ ከዚህ በፊት በሷ ምክንያት ቦርጫም ብዙ ሰው ደግሞ ተቃወማችሁ ቦርጭን አጥፋ እያላችሁ። ስለዚህ እኔ ባይዘው ይቀርጻለሁ ወንድ ጂም የሚሰራውን በጣም እንጠራው። ስለዚህ በቃ እኔ አላማዬ እንዲሳካልኝ ነው የምፈልገው ጂም እሰራለሁ። እኔ ምን አገባኝ ቦርጫም በሞላበት ሀገር። ለማንኛውም ውድ ቤተሰቦች ወላሂ ሀቂቃ ልንገራችሁ ይሄንን የላከልን ሰውዬ በጣም ሪስፔክት እንደሚባል በጣም አስደብረዋል። እኔ አሁን ነው የምልህ ደስ እንዲለው ብዬ ለሱ ብዬ ነው እንጂ ቪዲዮም ሰራ ለአንተ የሚገባው ሆኖ አይደለም። እሺ ይቅርታ፣ በጣም ሄሉን ጠይቅ። ይቅርታ ሄሉዬ፣ ይቅርታ ሄሉ ኦዲየንስን ሁላችሁም ይቅርታ። ትናንትና ስላልተመቸኝ ነው ስላልተመቸኝ ነው። ሲቀጥል ደግሞ ዛሬ በጣም እንዳማረብኝ እርግጠኛ ነኝ። በጣም አምሮብኛል። አይ ነው ሲቀጥል በጣም የምፈልገው ማሊያ ነበረ። በጣም ወደው ክለብ ነውና ይሄንን የላከልን ሰውዬ እርግጠኛ ነኝ የአርሰናል ደጋፊ ይሆናል ብዬ ተስፋ አደርጋለሁ። ግን እንዴት ታስቦ እንደተላከልን ብቻ ግጥም ነው ያለው። አይ ቲንክ ስቶሪ ስለማደርግ ምናምን የአርሰናል ደጋፊ መሆኔን ያውቁታል መሰለኝ። ለዛ ነው መሰለኝ። ብቻ በጣም ደስ ብሎኛል። የኔ ቁጥር የለውም የአንቺ ቁጥር አለው። ምን ብለ ይሄን ወይኔ ለካ የማደጋፊ ነሽ ስትባል የለሚን ያማል ብላለች። ለካ አይባልም እኮ ለሚን ያማል የሚባል ክለብ እኮ የለም። አረ ባርሳ ነው ክለቡ እኮ ድድብናሽን ግን አየሽው? እኔ ባርሳ ነው ክለቡ። ለሚን ያማል ነው የምወደው። የምትወጂው አግቢው። በጣም እኮ የምወደው ክለብ እኮ ደግሞ ሲቲ ነበር። አያቸው ከዚህ ጋር ነው ስለ ኳስ የምናወራው። አዲስ ጀማሪ ነሽ? ማንቸስተር ዩናይትድ ትላለች። ሊቨርፑል ትላለች። አይ ሊቨርፑል ደስ የሚል የማን ታውቃለህ? የሙሐመድ ሳላህ ልጆች። እሱ ይሻልሻል። ልጆቹ ገና ናቸው። እሱ ይሻልሻል። ግብጽ ነው ባይዘ ቅርብ ነው። እንዴት እሱም ይመጣል። ሲጀምር ሰሞኑን ይመጣል። ወላሂ ሊመጣ ይችላል። ከኢትዮጵያ ከግብጽ ካላት ይመጣል እዚህ። ስለዚህ ምናልባት እሱም ሊሆንልሽ ይችላል፣ አይታወቅም። እንደው በወደሽ ጫማ እኮ ማሰይክ ይው አላሁ አክበር እኮ ብልኩን ገዛልሻለሁ። በቃ አርግ እና በጣም ቴንክ ዩ ሶ ማች ደስ ብሎኛል። ወይኔ ጉዴ፣ ወይኔ ቅሌት። ወላሂ ሰላም አላልኳቸውም ብያችኋለሁ። አላልኳቸውም። እሺ ወላሂ አፉ በሉኝ። ማለት ቀጥታ በቃ ስጦታው ማሊያ እንደሆነ ስለማቅ ጓጉቼ ነበር። ለዛ ነውና አፉ በሉኝ። በድጋሚ ሰላም ልበላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ የባለፈው ቪዲዮ ላይ የሰጣችሁኝ ኮሜንት ምናምን በጣም ደስ ብሎኛል፣ አመሰግናለሁኝ። እቺንም ደረቅ እንግዲህ ያው ነገር በቃ ነው መፈለግ ነው እና ውድ ቤተሰቦች ነገር ምንድነው ብረት ተወጥረው ነበር። ፍንጭት ነበር እንዳይመለስ። ፍንጭቷ ምልክቷ ነው። ፍንጭቷ ምልክቷ እና እንደሱ ብለን የሚቀረው ብሬቱ አይደብርም? አይከብድም? አረ ምንም ያለ ራሱ አይመስለኝም። ወላሂ ያለ ራሱ አይመስልም። ትዝ ራሱ አይለኝም። በመሀል አንቺ ስለነገርሽ ነው ያስታውስኩኝ። እና ውድ ፋሚሊ ምን ተፈጠረ መሰላችሁ? የሆነ ነገር ልልሽ ነበረ። በኋላ ደግሞ ታኮርፊያለሽ። አላኮርፍም። እንድታኮርፊ አልፈልግም። አላኮርፍም። ለዛ ነው አላኮርፍም። በነገራችን ላይ ባለፈው ኮሜንት ላይ የጻፈችው ልጅ እኔ ያልኩሽን እኔ ባይዘው በጣም ወድዳታለሁ። አይደለም ጋይስ፣ ኦ ማይ ጋድ ይሄን ሁሉ ብያለሁ እንዴ እስከማለት ድረስ ማለት ነውና በጣም ኮሜንቶቹ ደስ ይላሉ። እንዴ ሚስተር አውጡልኝ፣ አስታውሱልኝ። እኔ አይ በጣም ትዝ ያለኝ አንድ ጊዜ ያልኩሽ ቆየው ነው ሰሞኑን ያልኩሽ አሉ የቆየው ነው። ልጨምር ዛሬ ልጨምርላት። አንቺ አቃጣይ ነሽ። እኔ ደግሞ አይኔና ሞይ ነበር አንተን ሳይ እኔን ተሻለኝ። ያዙልኝ እቺ ጋይስ ምን አለች?
አይኔን አሞኝ ነበር አንተን ሳይ ተሻለኝ። እሺ ቀጥይ እስቲ አሁን በፈኪ ጻፍ እስቲ ፈኪ ለአህሙ ያለችው። እሺ አንተ ለኔ የሆነ ጨለማ ላይ ብርሃን ሲታይ እንዴት እንደሚያምር ታውቃለህ? ወይም ደግሞ ይሄ ለመጻፍ ይከብዳል። አሁን ይሄ ሁሉ ይጻፍ ጨረቃዬ ነህ። አዎ ብዙ ሰዎች ንጉስ ይስል ንጉሱ ማለት ትርጉሙን አታውቁም ይላሉ። በቃ ሙሉ ሲሆን ማለት ንጉስ መንግስት አሁን ለምሳሌ ንጉስ የሚባለው ለምን እንደሆነ ታውቃላችሁ? መሪ ሲሆን አይደል? የሁሉም መሪ እና ለኔ ለልቤ መሪ ስለሆነ ንጉስ ያልኩትኝ በዚህ አጋጣሚ እና የቦርጭን ጉዳይ ደግሞ ብዙ ታነስታላችሁ። እኔ ከወደድኩት ዝንጀሮም ትሆን አይደለ ተረቱ አይመለከታችሁም። ቦርጭ አትበሉ፣ አታሳቁትኝ። አወዳለሁ ምክንያቱም እሱ ለአንድ ሰው ነው መሆን የሚችለው። እኔ ከተመቸኝ ቦርጩ እኔ ጋር እስካለ ድረሳ ይሁን። ተሳቀኩኝ፣ ተጨናነኩኝ። እኔ እኮ በምንም በማላውቀው ነገር ቅድም ግጥም እያየሁ ነበር ቲክቶክ ላይ ረጃጅም ሰዎች እንኳን ቁመታቸው ጣታቸው ራሱ ያማልላል፣ ያምራል፣ ውበት አለው ምናምን ሲባል ነበር። ያ ተረት አንተ ጋር የለም አለ? የለም። ቀለበት ብታረጊበት ይረዝማል። ቀይ አድርግሽ ምን ነቅላለች። ደስ ይላል። ያሰብኩት ተዛግቷል። ዘነፉ ሞላ እልሜ በሳር ባይሆን ሲለኝ ነበረ። ቀለበት ከገዛህ እኔ ያደርግልሃለሁ። አረገችልኝ ጋይስ ቀለበት። በጥስ በቃ ፌክ ነው ማለት ነው። እንደዚህ ሊያዘ በጣም አመሰግናለሁ። ቴንክ ዩ። በጣም ያምራል። የትኬት ሀገር ነው ያሰራሽው? አይ ማለት ውብ የሆነች ሀገር ድንቅ ናትና ከቀለበት ብቻ ነው ሀገር ላይ የሚሰራ። ከዛ ሀገር ነው ያሰራሽው? እውነት በጣም ነው አመሰግናለሁ። ላንቺ ቃል የለኝም። እውነት ምን ብዬው ላንደማ። አሁን እሺ፣ ለሰርጋችን ደግሞ እንዴት ነው የምንጨፍረው? የሰርጋችን ቀን አሻለ እንደ ተለማመድ ብዬ ነው። ቀለበቱ እንደዚህ አይነት ስለሆነ እንዳይሾልክብህ። ኦኬ ታስሯል። ከዚህ በኋላ እንዳታዩ ንቀሉ አይናችሁ። ለማንኛውም ውድ ፋሚሊ በጣም ደስ ብሎኛል። በዚህ አጋጣሚ ቴንክ ዩ ሶ ማች። በጣም አሁን አንድ ማረገን ነገር እኮ አለ። አሁን እሺ እኔን ታከብረኛለህ፣ ትወደኛለህ፣ እኔም ልክ እንደዛው። ስለዚህ እኔ ደስ እንዲለኝ ትፈልጋለህ። ደግሞ አንተ ያን ነገር ብትተው የማትጎዳ ከሆነ ችግር የለውማ። ስለዚህ አርሰናልን ተውና ወደ እኔና አንድ ፖስት ላይ ምን ይላል መሰለኝ? አንቺ ትቀርያለሽ ነው አይደለም? አንድ ፖስት ላይ ማለት ነው ወንድ ልጅ ክለቡን ከሚቀይር ሃይማኖቱን ያላስተፍሩ ለሰደ ወንድ ልጅ ክለቡን ከሚቀይር ሚስቱን ቢቀይር ይሻላል አይደለም አለ። እኔ ላንቺ አርሰናልን አይደለም ለምን ያማለንም ተዋለሁ። አይ ይሄማ ንቀት ነው። ለምን ያማለም እንደምታው? እሺ በቃ ችግር አርሰናል እንደተው ነው ፈልጊ ፎሬቨር ተዋለሁ ትችዋለሁ። ለማንኛውም ውድ ቤተሰቦች የዛሬ ቪዲዮ ይሄንን ይመስላል። ቤትሽ ነው ለካ ቤታችን ነው እኮ አንቺ። እሺ ውድ ቤተሰቦች ሁላችሁም ሰብስክራይብ ያደርጋችሁ እንደሆነ አልተጠራጠርም። ሁላችሁም እስከ መጨረሻው ድረስ አብራችሁ ስለተከታተላችሁ እናመሰግናለን። በዚህ አጋጣሚ እንግዲህ አንዳንድ ጊዜ ኳስ ለመፖስት እየተገደልኩ ነው። አርሰናል ሲሸነፍ ያማል ሲሸነፍ እኔና ህሙ የምናሳያችሁ ይሆናል የቀጣይ ጨዋታ ማለት ነው። ግን ሁለታችንም ትንሽ ቀረብ ብሎና እነሱም አንድ ላይ ዘርሰው ወጣኛ ማቻው ነው የወጣነው። ግን ቢሆንም እኛ ጥቂት ነበር፣ ችግር የለምና ሁላችሁም እስከዚህ ሰዓት ድረስ አብራችሁ ስለሆናችሁ እንወዳችኋለን፣ በጣም እናከብራችኋለን። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።